በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳን እየተባላችሁ አንድም የተሰኛችሁ የእመቤታችን የቅድስት ድንግል ማርያም የቅዱሳን የጻድቃን የሰማዕታት ወዳጆች እንደምን ሰነበታችሁ? እንደምን እዚህ ሰዓት ደረሳችሁ? እዚች ቀንና እዚህ ሰዓት ላደረሰን ለልዑል እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ እንኳን ለዐቢይ ጾም አራተኛው ሳምንት በሰላም በጤና በፍቅር አደረሳችሁ ትላለች ቅድስት ቤተክርስቲያን። ይህ ሳምንት በመጻጉዕ የተሰየመው መጻጉዕ ነው ማለት ነው። እንግዲህ መጻጉዕ ማለት በሽተኛ በደዌ የተያዘ የአልጋ ቁራኛ ማለት ነው። እንግዲህ ይህ ሳምንት በመጻጉዕ ይታሰባል ማለት ነው። እንግዲህ መጻጉዕ ማለት ያው እንግዲህ እንደ ቅድም እንደተነጋገርነው መጻጉዕ ማለት በሽተኛ በደዌ የተያዘ ወይም ደግሞ የአልጋ ቁራኛ እንደሆነ ቅድም ተናግረናል ማለት። እንግዲህ ይህ ሳምንት በመጻጉዕ ደግሞ በዚህ ሰው ተሰይሟል ማለት ነው። ይህ የስሙ ትርጓሜ በሽተኛ ማለት ሲሆን ይህም ስያሜ የተሰጠው ጌታችን ኢየሱስ ክርስቶስ በቤተሳይዳ ወይም በመጠመቂያው 38 አመት ታሞ የታመመውን ሰው ለመፈወስ የተሰራ ታሪክ ነው ማለት ነው። እሱን ለማስታወስ የጌታችን መድኃኒታችን ኢየሱስ ክርስቶስን ስራ ለማስታወስ የዚህን ሰው ታሪክ በዚህ ሰው ታሪክ ስም ምን ይታረጋል ማለት ነው? ስም ተሰይሞለት ይነገራል ወይም ደግሞ ይተረካል ማለት። በዚህ ሳምንት እንግዲህ ዋና የሚነበበው የወንጌል ክፍል ዮሐንስ ወንጌል ምዕራፍ 5 ከቁጥር 1 እስከ 16 ነው ማለት ነው። ይህ ክፍል የኢየሱስ ክርስቶስን በኢየሩሳሌም ለሚገኙ በበጎች በር አጠገብ ባለችው በመጠመቂያ ውሃ አጠገብ ተገኝቶ የነበረውን ደዌውን እንዴት እንደፈወሰው ይተርካል ወይም ደግሞ ያወሳል፣ ይናገራል። ቅዱስ ዮሐንስ ይህንን ነገር በወንጌሉ ላይ አስፍሮልን ይናገራል ማለት ነው። ይሄ መጻጉዕ 38 አመት ሙሉ በቤተሳይዳ በዛች በበጎች በር በምትባለው ቦታ ላይ 38 አመት ሙሉ ምን ብሎ ነበር? ተቀምጦ ነበረ። በሽተኛ ስለሆነ ረዳት የሌለው ስለነበረ ማለት ነው። ረዳት ያላቸው መልአኩ መጥቶ ያንን ውሃ በሚናጋው ጊዜ ዘሎ ሲገቡ ይፈወሳሉ። እሱ ግን ረዳት አጋዥ ስለሌለው የሚፈውሰው ስላጣ 38 አመት ሙሉ እዛች ቦታ ላይ ተቀምጦ ነበረ ይላል። በዚያ ግን አምላካችን በዛች አካባቢ ሲያልፍ ያን ሰው አገኘ። መዳን ትወዳለህን ሲለው አዎ እወዳለሁ ሲለው አልጋን ተሸክምና ሂድ። የፈወሰውም በሰንበት ቀን እንደሆነ መጽሐፍቶች ይናገራሉ። በዚያም እንግዲህ በዚያ ሰዎች ዙሪያውን ሌሎች ድውያነ ዕውራኖች አንካሶች ይገኙ እንደነበረ ቅዱስ መጽሐፍቶች ይናገራሉ። ቅድስት ቤተክርስቲያን ታስተምራለች። እሱ ብቻ ሳይሆን ደዌ የነበረው በሱ አካባቢ ብዙኃን እንደነበሩ ድውያን ዕውራኖች አንካሶች መሄድ የማይችሉ ብዙዎች እንደነበሩ ቅዱስ መጽሐፍት ይናገራል ማለት ነው። በዚህ ስያሜ ሳምንት እንግዲህ የዚህ ስያሜ ሳምንቱ ከዚህ ክስተት በተጨማሪ በሳምንቱ ከዋዜማው ጀምሮ የሚዘመረው ጾመ ድጓ ተከትሎ የመጣ ነው ይላል። ጾመ ድጓው ኢየሱስ ክርስቶስ መፈወሱን፣ ዕውራንን ማብራቱን፣ አንካሶች መሄዳቸውን፣ ሌላ ተጨማሪ ብዙ ተአምራትን ማድረጉን ይህ እለት ይነገርለታል። ምን ይላል ማለት ነው? ይነገራል። ቅድስት ቤተክርስቲያን በሰፊ በሙሉ ታስተምራለች ማለት ነው። እንግዲህ እናንተም በእለቱ የሚነበቡ መልእክታቶች አሉ። እነዚያ መልእክታቶች ቅዱስ ጳውሎስ ወደ ገላትያ ሰዎች በጻፈላቸው ምዕራፍ 1 ከቁጥር 1 እስከ 18 ያለውን፣ ያዕቆብ መልእክት ምዕራፍ 5 ከቁጥር 14 ያለውን፣ የሐዋርያት ስራ ደግሞ ምዕራፍ 3 ከቁጥር 1 እስከ 11 ያለውን የእለቱ ምንድን ናቸው ማለት ነው? የሚነበቡ መልእክታቶች ናቸው ማለት ነው። እንግዲህ በዚህ ሳምንታት ውስጥ የሚያወሱት ስለ መጻጉዕ ቅድስት ቤተክርስቲያናችንም ይህንን ሳምንት እንግዲህ እስከ ደብረ ዘይት ድረስ ምን ትላለች? ስለ መጻጉዕ ስለ በሽተኛው መጻጉዕ 38 አመት ሙሉ የታመመውን ሰው እንዴት እንደተማረ፣ እንዴት እንደተፈወሰ፣ እንዴት አድርጎ አልጋውን ይዞ እንደሄደ ቅድስት ቤተክርስቲያናችን በሰፊ በሙሉ ምን ትላለች ማለት ነው? የምታስተምረን ሳምንት ነው ማለት ነው። እንግዲህ 38 አመት ሙሉ ታሞ የነበረው ሰው ታሞ የተነሳ
የፈጣሪውን ረሳ እንደተባለው ሁሉ ይሄም መጻጉዕ በእለተ አርብ ወይ ደግሞ ጌታ በተያዘበት ሰዓት ከተማቱት ውስጥ አንደኛው ነው ማለት ነው። ስለዚህ ይሄ እንደዚህ ሰው ከመሆን ያድነን ማለት ነው። እኛም ይህንን ሳምንት ቅዱሳን መጽሐፍትን እያነበብን ለራሳችን እውቀትን ለሌሎችም የምናስተምርበት እውቀትን እያገኘን ይህንን ሳምንት እንድናሳልፈው እንላለን ማለት ነው። እናንተም ቅድስት ቤተክርስቲያንም ሙሉ በኩል የሆነች ተዘጋጅታ የጠበቀች ጠቢባኖች የበዙባት ሙሉ አራት አይን የተባሉት የዜማ አባቶች የሚገኙበት ቅድስት ቤተክርስቲያናችን ስለሆነች እናንተም በዚች ቤተክርስቲያን ተገኝታችሁ ለስጋዊ ለመንፈሳዊ የሚሆናችሁ እውቀት የምታገኙበትን መጽሐፍቶችን እንድታነቡ ስንል እንጋብዛችኋለን። ማንበብ ሙሉ ሰው ያደርጋል ይላል። እንግዲህ ሊቃውንት ከመጠምጠም በቅድሚያ መማርን ይቅደም ይላሉ ማለት ነው። ስለዚህ ይህን ነገር እያሳሰባችሁ እንግዲህ ፕሮግራማችንን ጨርሰናል። ወስብሐት ለእግዚአብሔር።